በአንድ የገበያ ማዕከል ውስጥ አንዲት ሳራ የተባለች በጣም ሀብታም የሆነችን ልጅ የቀድሞ ፍቅረኛዋ ሲያስቸግራት እያሳየን ሲሆን በድንገትም ከሌሎች ጥንዶች ጋር ትጋጭና በጣም ውድ ዋጋ የሚያወጣው ጫማዋ ላይ ቡና ይፈስባታል። በሰዓቱም ከየት መጣ ሳይባል አንድ ወጣት ብቅ ብሎ በመንበርከክ ጫማዋን ሲያጸዳ ሳራም በጣም ግራ ትጋባለች። የቀድሞ ፍቅረኛዋን በዚህ ነገር ተናዶ ከቦታው ይሄዳል። እሷም ያጸዳላትን ልጅ ልጋብዝ ብላ ስትጠይቀው እሱም ወደ ቦርሳው እየተመለከተ እነዚህን መሸጥ እንዳለበት ያሳውቃታል። እሷም ካርዷን በማውጣት ሁሉንም ቦርሳዎች እንደምትገዛው ትነግረዋለች። በሚቀጥለውም ቀን ወደ ልጁ ቤተሰብ ቤት በመሄድ ልጃቸውን እንዲድሩላት ትጠይቃቸዋለች። ወላጆቹም እንዴት ልጃችን ለዚህ ቁም ነገር ደረሰ ብለው በመደንገጥ ይመለከታሉ። እንደ እውነቱ ሳራ ማለት የአንድ ትልቅ ንብረት ወራሽ የነበረች ቢሆንም ወላጆቿ ከተፋቱ በኋላ ግን አባቷ ከሌላ የወለደው ወንድሟ ሹዛዩ ዋነኛ የርስቷ ተፎካካሪ ሆኖባታል። አሁን ላይም ሳራ ወንድሟ ሹዛዩ ከአንዲት ተዋናይት ጋር ግንኙነት እንደጀመረ ጠርጥራ እየተከታተለችውም እያለ አንድ እንግዳ ሰው ብቅ ይልና እርዳታዋን ይጠይቃታል። እሷም እምቢ በምትለው ጊዜ እሱም ሳራ እምቢ የማትለውን ቃል ሲናገር ሳራም ተስማምታ አንሶላዎችን በማጠፍ እያገዘችው ቀስ በቀስ በመካከላቸው ያለው ርቀት እየቀነሰና እየተቀራረቡ ይመጣሉ። ሳራም እየተከታተለች በነበረችው ነገር ላይ ትኩረቷን ማድረግ አልቻለችም። የልጅም ስም ዩኑሃው እንደሚባልና ተዋናይቷም ሳራን ለማስቆም እሱ እንደላከችባት እንረዳለን። በአንድም ቀን ሳራ ወደ አንድ ካፌ ትሄዳለች። እዛም የተለያዩ ሲንግል ሴቶች አንድን ወንድ ተመስጠው እየተመለከቱ ታያለች። እሷም ዩኑሃው እንደሆነና በካፌ ውስጥም እንደሚሰራ ትመለከታለች። በመጀመሪያ ችላ ያለችው ቢሆንም